ኢትዮጵያ አዲስ የአክሲዮን ገበያ ጀምራለች። የዲያስፖራው ማህበረሰብ በዚህ ገበያ ላይ አክሲዮን እንዲገዛ ሰፊ ቅስቀሳ እየተደረገለት ነው። ነገር ግን ማንም የማይነግራችሁ አንድ እውነት አለ። ገንዘቡን ወደ ኢትዮጵያ የሚያስገባው የህግ ማዕቀፍና ያንን ገንዘብ መልሶ በውጭ ምንዛሬ እንዲያወጡ የሚፈቅድሎትን የህግ ማዕቀፍ ፍጹም የተለያዩ ናቸው። ሳያውቁት የተሳሳተውን በር እያንኳኩ ሊሆኑ ይችላሉ። ዛሬ ይህ የገንዘብ መስመር የቱ ጋር እንደሚወሳሰብ በትክክል እናጤናለን። በማንኛው የዲያስፖራ የቴሌግራም፣ የፌስቡክ ወይም የዩቲዩብ ገጾች ላይ ብትገቡ የምትሰሙት አንድ አይነት መልእክት ነው። የኢትዮጵያ የዋስትና ሰነዶች ገበያ ኢኤስኤክስ ተከፍቷል። የወጋገን ባንክ አክሲዮን ግዙ። ይህ ለትውልዳችን የተከፈተ ትልቅ የታሪክ አጋጣሚ ነው ይባላል። አንዳንዶቹ ደግሞ ልክ አፕሊኬሽን ከፍቶ አክሲዮን እንደ መግዛት ቀላል አድርገው ያቀርቡታል። ይህ ስሜት ትክክል ነው። ለ10 ዓመታት ዳያስፖራው በኢትዮጵያ ውስጥ በህጋዊ መዋቅር መንገድ ኢንቨስት የሚያደርግበት መንገድ አልነበረውም። በዘመድ ስም ቤት ከመግዛት ወይም ለቤተሰብ ገንዘብ ከመላክ ባለፈ የኢትዮጵያን ኩባንያዎች በባለቤትነት የምትገዙበት ግልጽ ገበያ አልነበረም። ገንዘብ ይገባል፣ ነገር ግን መዋቅርና መስተጋብር አልነበረውም። አሁን ግን አክሲዮን ገበያ ኢኤስኤክስ ስራ ጀምሯል። ይፋዊ ድረገጹ በዓለም ዙሪያ ያሉ ኢትዮጵያውያን በቀላሉ አክሲዮን መግዛት የሚችሉበትን ስርዓት መፈጠሩ ይገልጻል። ይህ ትርክት ስህተት አይደለም። የአክሲዮን ገበያ እውነተኛ የፋይናንስ ስርዓት እድገት ምልክት ነው። ማንም ይህን አይክድም። ነገር ግን እዚህ ጋር ረጋ ብለን ማሰብ አለብን። ምክንያቱም ይህ ትርክት በአብዛኛው የሚነግራችሁ ገንዘባችሁ ስለሚገባበት በር ብቻ ነው። ገንዘባችሁን መልሳችሁ ማውጣት ስትፈልጉ ምን እንደሚፈጠር አይነግራችሁም። በእነዚህ ሁለት ነጥቦች መካከል ያለው ርቀት ቀላል አይደለም። 5 በሮች፣ ቢያንስ 2 የተለያዩ የህግ ማዕቀፎችና እስካሁን እየተጻፉ ያሉ መምሪያዎች አሉ። እውነተኛው መዋቅራዊ አሰራር በየደረጃው እንመልከት። በር 1 የማንነት በር። ገንዘቡ የትም ከመንቀሳቀሱ በፊት መስተጋብሩ አንድ ጥያቄ ይጠይቃል። በኢትዮጵያ ህግ እርስዎ ማን ኖት? እንደ ዲያስፖራ ትውልደ ኢትዮጵያዊ መታወቂያ ወይም በተለምዶ ቢጫ ካርድ የሚባለው ዶክመንት ሊኖሮት ይችላል። በኢንቨስትመንት ህጉ መሰረት ይህ ካርድ እንደ ሀገር ውስጥ ባለሀብት ዶሜስቲክ ኢንቨስተር ያስመድበውታል። ይህም የውጭ ዜጎች እንዳይገቡት ሙሉ በሙሉ የተከለከሉ የባንክና ኢንሹራንስ ዘርፍ ውስጥ አክሲዮን እንዲገዙ ይፈቅድሎታል። ሁለተኛ መንገድ ደግሞ እንደ የውጭ ባለሀብት ፎሬን ኢንቨስተር መግባት ነው። ይህን ከመረጡ ሂደቱ የተለየ ነው። ካፒታሎን ፍቃድ ባለው የኢትዮጵያ ንግድ ባንክ በኩል ማስገባት አለቦት። ባንኩ የካፒታል ማስገቢያ ሰርቲፊኬት ይሰጡታል። ይህ ሰነድ በዚህ መስመር ውስጥ እጅግ በጣም ወሳኝ ወረቀት ነው። ከዚያም ገንዘቡ በገባ በአንድ ዓመት ጊዜ ውስጥ በኢትዮጵያ ኢንቨስትመንት ኮሚሽን ማስመዝገብ ግድ ይላል። ወደ አንድ ህንፃ የሚያስገቡ 2 የተለያዩ በሮች፣ የተለያየ ህጋዊ መረጃና እንደምናየው የተለያየ የመውጫ መብት አላቸው። ይህንን ልዩነት አትዘንጉት። በር 2 ግዢው። ወደ መስተጋብሩ ከገቡ በኋላ የብሮከር አካውንት ከፍተው አክሲዮን ይገዛሉ። ኢኤስኤክስ አዲስ በመሆኑ ያሉት ኩባንያዎች ጥቂት ናቸው። ነገር ግን የግዢው ሂደት ቀጥተኛና ግልጽ ነው። አብዛኛው የማህበራዊ ሚዲያ መረጃ የሚያተኩረውም እዚህ ላይ ነው። በር 3 ይዞታው። አሁን አክሲዮን አሎት። የትርፍ ክፍፍልም ሆነ የዋጋ ጭማሪ የሚያገኙት በኢትዮጵያ ብር ነው። ነገር ግን እርስዎ የሚኖሩት ኢትዮጵያ ውስጥ አይደለም። የቤት ኪራይዎ የሚከፍሉት በዶላር ነው። አስቤዛ የሚገዙት ደግሞ በዩሮ። የእርስዎ ኢንቨስትመንት ትክክለኛ ዋጋ ብሩ ወደ ዶላር ሲመነዘር ያለው አቅም ነው። ችግሩ እዚህ ጋር ነው። የኢትዮጵያ ብር የመግዛት አቅሙ እያጣ ነው። በ2024 ገበያ መር የምንዛሬ ስርዓት መጀመሩ ተገቢ ማሻሻያ ቢሆንም ብር አሁንም ከገበያ ጋር አብሮ እየወረደ ነው። ስለዚህ ኢንቨስትመንቶ በብር እያደገ በዶላር ግን እየቀነሰ ሊመጣ ይችላል። ይህ የምንዛሬ ስጋት ነው። አክሲዮኑን በያዙበት ጊዜ ሁሉ በጀርባ አብሮት ይጓዛል። ከዚህ ሊታደጎት የሚችል ምንም አይነት የህግ ከለላ የለም። ከዚህም በላይ በዚህ በር ላይ ሌላ ወጪ አለ። የኢትዮጵያ ህግ በትርፍ ክፍፍል ላይ የ15% የቅድሚያ ግብር ዊዝሆልዲንግ ታክስ ይጥላል። ይህ ግብር ገንዘቡ ወደ ብሮከር አካውንት ከመግባቱ በፊት ከመነሻው የሚቆረጥ ነው። ስለዚህ በስክሪን ላይ የሚያዩት ትርፍ በእጆ የሚገባው ትክክለኛ ትርፍ አይደለም። ኢትዮጵያ ድርሻዋን አስቀድማ ትወስዳለችና። በር 4 ሽያጩ። አክሲዮኑን ሽጠው ወደ ጥሬ ገንዘብ መቀየር ፈለጉ። በሌሎች ያደጉ ገበያዎች ይህ በሰኮንዶች ያልቃል። ኢኤስኤክስ ግን ያን ያህል የገዢና ሻጭ ፍሰት ሊኩዊዲቲ ገና የለውም። የፈለጉትን ያህል አክሲዮን በፈለጉት ዋጋ ወዲያውን የሚገዛውት ሰው ላያገኙ ይችላሉ። እናም አክሲዮኑ አትርፎ በሚሸጡበት ጊዜ ኢትዮጵያ በሽያጩ ትርፍ ላይ የ15% የካፒታል ጌይንስ ታክስ ግብር ትጥላለች። ይህ ግብር ገንዘቡን ወደ ውጭ የመላክ ሂደቱን ከመጀመሩ በፊት መከፈል አለበት። በር 5 የመጨረሻው በር። በእጆ ላይ ያለው ብር ወደ ዶላር ወይም ዩሮ ተቀይሮ የውጭ ሀገር የባንክ አካውንት ውስጥ መግባት አለበት። የዚህ ቪዲዮ መነሻ ይሄው በር ነው። ኢትዮጵያ ጥብቅ የካፒታል ቁጥጥር አላት። አዲሱ የውጭ ምንዛሬ መምሪያ FXD/01/2024 የውጭ ባለሀብቶች ትርፋቸው ይዘው መውጣት እንደሚችሉ ይደነግጋል። ነገር ግን ይህ መብት የሚሰጠው በውጭ ባለሀብትነት ፎሬን ኢንቨስተር መስመር ለገቡት ብቻ ነው። በሌላው በር ከገቡ ይህ ከለላ ላይሰራሎት ይችላል። በተግባርም ፈተና አለው። በህግ ደረጃ መብቱ ቢረጋገጥም በሀገሪቱ ለዓመታት የዘለቀው የውጭ ምንዛሬ እጥረት ስላለባት ባንኮች ወዲያውኑ ዶላር ማቅረብ ይቸገራሉ። ገንዘቦት ወደ ዶላርና ዩሮ ቀይሮ ማውጣት ህጋዊ መብት መኖር ማለት ዶላሩ እርስዎን እየጠበቀ ነው ማለት አይደለም።
ገንዘብን በውጭ ምንዛሬ መልሶ የማውጣት የህግ መብት የተሰራው ለውጭ ባለሀብቶች ነው። ቢጫ ካርድ ያዢዎች ግን የሀገር ውስጥ ባለሀብት ተብለው ነው የሚመደቡት። ስለዚህ ቢጫ ካርድ የውጭ ዜጎች የማይገቡበት በር ሲከፍትሉት፣ የዋልዮች መውጫ በሩ ግን በህግ ሊቆልፍቦት ይችላል። በውጭ ባለሀብትነት መንገድ ከገቡ ደግሞ ካፒታሉን በኢንቨስትመንት ኮሚሽን ለማስመዝገብ የ1 ዓመት ጊዜ ብቻ ነው ያሉት። ይህን ጊዜ ካሳለፉ ገንዘቡን በዶላር መልሶ የማውጣት መብቶን በዘላቂነት ያጣሉ። ይህ የገንዘብ ቅጣት ወይም መዘግየት አይደለም። ሁሉም ሰነድ ያሟሉ ባለሀብቶች እንኳን መሬት ላይ ያለውን እውነት መጋፈጥ አለባቸው። የአሜሪካ የውጭ ጉዳይ ሚኒስቴር ሪፖርት እንደሚያሳየው ሙሉ ህጋዊ መብት ያላቸው የውጭ ባለሀብቶች እንኳን ትርፋቸውን ለማውጣት እስከ 2 ዓመት ሊጠብቁ ይችላሉ። ህጋዊ መብትና በተግባር ማውጣት ፍጹም የተለያዩ መሆናቸውን በግልጽ ይታያል። አሁን ወደ ኋላ መለስ ብለን በትርፎ ላይ የሚደርሰውን ነገር በቅደም ተከተል እንይ። አንደኛ፣ ብር ከዶላር አንጻር አቅሙ ያጣል። ስለሆነም ትክክለኛ የገንዘቡ ዋጋ ይቀንሳል። ሁለተኛ፣ ገንዘቡ ወደ ዶላር ተቀይሮ ከሀገር ከመውጣቱ በፊት ኢትዮጵያ ከትርፍ ክፍፍሎና ከሽያጭ ትርፎ ላይ 15 በመቶ ትቆርጣለች። ሶስተኛ፣ የተረፈው ገንዘብ በህግ የእርሶ ሆኖ ነገር ግን ማውጣት ባትችሉም የውጭ ሀገር የግብር ሰብሳቢዎች ግን አይጠብቆትም። የአሜሪካ ዜጎች ከኢትዮጵያ ላገኙት ትርፍ ማውጣት ቢችሉም ባይችሉም ለአይአርኤስ ግብር መክፈል አለባቸው። እነዚህ 3 የተደራረቡ የኪሳራ ንብብሮች ለዓመታት ኢትዮጵያ ውስጥ ሊታሰር በሚችል ገንዘብ ላይ ተከታትለው ይተገበራሉ። አዲስ አበባ ውስጥ ግብር በተቆረጠበትና እስካሁን በእጃችሁ ባልገባ ትርፍ ላይ ዋሽንግተን ውስጥ ግብር ልትጠየቁ ትችላላችሁ። ይህ የወደፊት ስጋት አይደለም፣ የአሁኑ ተጨባጭ የህግ እውነት ነው። በተጨማሪም የውጭ ፖርቶፊሊዮ ኢንቨስትመንት ዝርዝር መመሪያ ገና እየተጻፈ ነው። መመሪያዎቹ ገና ባላለቁበት ገበያ ላይ እውነተኛ ገንዘባችሁ እያፈሰሳችሁ መሆኑ መገንዘብ ያስፈልጋል። ሚዛናዊ ለመሆን ይህ ችግር በማንኛውም በማደግ ላይ ባለ ገበያ የሚያጋጥም ችግር ነው። መንግስት ያደረገውና እያደረገ ያለው የፋይናንስ ማሻሻያ እውነተኛ ስለሆነ የ2024 የምንዛሬ መምሪያ ከዚህ ቀደም የነበረውን ማነቆ አስወግደዋል። ኬንያ፣ ናይጄሪያ እና ቪየትናም ይህን መንገድ አልፈዋል። ኢኤስኤክስ አዲስ መሆኑ የተበላሸ ነው ማለት ሳይሆን ገና በእድገት ደረጃዎች በማለፍ ላይ መሆኑን ነው የሚያሳየው። በተጨማሪም ሁሉም ዲያስፖራ ገንዘቡን ማውጣት ላይፈልግ ይችላል። ይልቁኑ ዓላማቸው በሀገር ቤት ሀብት ማፍራት የሚሆንበት አጋጣሚ የሚናቅ አይደለም። እነዚህ ትክክለኛ የመከራከሪያ ነጥቦች ቢሆኑም ሁሉም የሚያወሩት ሀገሪቱ ወደፊት ለምትጓዝበት አቅጣጫ ብቻ ነው። እኛ ያሳየናቸው 5 በሮች ግን የዛሬው ተጨባጭ እውነት የሚያሳዩ ናቸው። በታለመ አቅጣጫ ላይ ኢንቨስት ማድረግ አይቻልም። ኢንቨስት የምታደርጉት ዛሬ ባለው አሰራርና በተጻፈው ህግ ላይ ነው። ዋና ጥያቄ ስርዓቱ እስኪስተካከል ድረስ ገንዘባችሁ እዚያው ታስሮ እንዲቆይ አቅም አላችሁ ወይ የሚለው ነው። የምናውቀው እውነት አለ። እሱም ኢኤስኤክስ ትክክለኛ ገበያ መሆኑና ገንዘብ በቀላሉ ማስገባት እንደሚቻል ነው። በተጨማሪም የካፒታል ማስመዝገቢያ የ1 ዓመት ገደብ እንዳለውና የዶላር እጥረቱ ደግሞ መዘግየትን መፍጠር እንደሚችል እናውቃለን። ግን ደግሞ የማናውቃቸው ወሳኝ ጥያቄዎች አሉ። አንድ ቢጫ ካርድ ያዥ አክሲዮን ለመግዛት ሲል የውጭ ባለሀብት ተብሎ መመዝገብ ይችላል ወይ? መልስ የለም። የ2024 ማሻሻያ በተግባር የዶላር እጥረቱ ምን ያህል ፈቶታል? እሱም ተጨባጭ መረጃ የለም። በእኛ በኩል ውሳኔው ግልጽ ነው። እቅዶ ገንዘቡን ኢትዮጵያ ውስጥ ለረዥም ጊዜ ማቆየት ከሆነ ህጋዊ አማካሪ ይዘው ይቀጥሉ። ነገር ግን እቅዶ ትርፎን በዶላር መልሶ ማውጣት ከሆነ የህግ ፍትቶቹ እስኪጠሩና መምሪያዎቹ እስኪወጡ መጠበቅ ብልህነት ነው። አንድም ዶላር ከመላካችሁ በፊት የዲያስፖራ ፋይናንስ ህግ ላይ ትኩረት አድርጎ ከሚሰራ ጠበቃ ጋር ተማከሩ። በሩ ክፍት ነው ተብሎ በጭፍን ከመግባት የትኛው በር እንደተከፈተ ማረጋገጥ ብልህነት ነው። በጨለማ ውስጥ ያለ ቀለም ሁሉ ጥቁር ነው። ዛሬ አንድ ቀለም በብርሃን ታግዘን አይተናል። በቀጣይ ቪዲዮ እስክንገናኝ ቸርን ሰንብት።